ጆን ዳንኤል ታዋቂውና ዝነኛው ቲክቶከር ድምጹ ከጠፋ ወራት ተቆጥረዋል። በቲክቶክ ላይቭ ስትሪም በሚያሰራጨው ቪዲዮ ለሚከታተሉት ተመልካቾቹ በኢትዮጵያ አየር መንገድ ኪድናፒንግ ወይም እገታ እንደተፈጸመባቸው ላይቭ ወይም በቀጥታ ለሚከታተሉት ተመልካቾቹ ይናገራል። በዚህ ምክንያት ክስ ተመስርቶበት የፍርዱን ሁኔታ እየተከታተለ ይገኛል። ከዚህ ታሪክ ጋር እጅግ በሚመሳሰል በሚቀራረብ ሁኔታ ታይዋናዊው ዩቲዩበር ላይቭ ስትሪም በሚያሰራጨው ቪዲዮ ባደረገው ድርጊት ከሀገር መባረርና 2 ዓመት በጽኑ እስራት እንዲቀጣ ተፈርዶበታል። ይህ ታይዋናዊው ታዋቂው ዩቲዩበር በላይቭ ምን አይነት ነገር ቢያስተላልፍ ነው ከሀገር እንዲባረር የ2 ዓመት ጽኑ እስራት እንዲፈረድበት ያደረገው? በዚህ ቪዲዮ ነግራችኋለሁ። እስካሁን ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ ታይዋናዊው ታዋቂው ዩቲዩበር ቻን ወይም ጉድ ናይት ቺክን በመባል ይታወቃል። ይህ የ31 ዓመት ወጣት ዩቲዩበር በዩቲዩብ በታይዋን ሀገር ብዙ ተከታዮች ያሉት እጅግ ታዋቂ ዩቲዩበር ነው። ይህ ዩቲዩበር በታይዋን የሚታወቀው በቀጥታ በሚያስተላልፋቸው እጅግ አስፈሪና ብዙ ሰዎችን የሚያስጨንቁ ቪዲዮዎች ነው። ሰዎች ወደማይደርሱበት፣ ሰዎች ወደማይሄዱበት፣ ወደ ተዘጉ ወዳረጁ ቤቶች በመሄድ የነዛን ቤቶች የውስጣዊ ሁኔታ እየከፈተ እየገባ እያየ ላይቭ ለሚከታተሉት ተመልካቾች በማድረስ በታይዋን ውስጥ እጅግ ተወዳጅ እጅግ ብዙ ተከታዮች ያሉት ታዋቂ ዩቲዩበር ነበር። ይህ ዩቲዩበር ሲጀምር ብዙ ህይወቱን ሊነጥቁ የሚችሉ እጅግ አስፈሪ ስፍራዎች በመሄድ ራሱን መስዋዕት በማድረግ እየገባ ቪዲዮዎችን ያሰራጭ ነበር። ይሁን እንጂ ብዙ ተከታይና ብዙ ተመልካች ባለመኖሩ በዚህ በዩቲዩብ ስራው እጅግ ተስፋ ይቆርጥና ለማቆም ይወስናል። ከዕለታት አንድ ቀን ይህንኑ የተለመደ የላይቭ ስርጭቱን ለማስተላለፍ አንድ ቆየት ያለ ወዳረጀ ስራውን ወዳቆመ የጥንት ሆስፒታል ያመራል። በዚህም ሆስፒታል ውስጥ ያሉ ክፍሎች ምን አይነት ሁኔታ ላይ እንዳሉ ቀጥታ ለተመልካቾቹ በዩቲዩብ በላይቭ እያስተላለፈ ያስመለክታል። ነገር ግን ይህ ዩቲዩበር ድንገት ለየት ያለ ሽታ ወደ አፍንጫው እንደገባ ለተመልካቾቹ ይነግራቸዋል። ተመልካቾቹም የሱን ስሜት በመረዳት ያ ሽታ ምን እንደሆነ እንዲያጣራላቸው በኮሜንት ያሳውቁታል። የተመልካቾቹን ፍላጎት ለማሳካት የሚጥረው ቻን ወይም ጉድ ናይት ቺክን ሽታው ከየት እንደሚመጣ ለማሳየት ይወስንና ወደዛው ያመራል። ድንገት ወደ አንድ ክፍል ውስጥ ዘው ብሎ ሲገባ እጅግ በጣም አስደንጋጭ ነገር ይመለከታል። እዛ ክፍል ውስጥ አንድ ሰው ተንጠልጥሎ ደርቆ ይታይ ነበር። እየተከታተሉት የሚገኙ ተመልካቾችን እጅግ በጣም ያሸበረ እጅግ በጣም ያስደነገጠ ሁኔታ ነበር። ቻንም በፍጥነት ለፖሊስ በመደወል ይህንን ሁኔታ ሪፖርት ያደርጋል። ፖሊስም ስፍራው ላይ ደርሶ የሰውየውን አስክሬን በማውረድ ምርመራ ይጀምራል። ነገር ግን ለወራት ቤተሰቦቹ ሲፈልጉት የነበረ ሰው እንደዚህ ሞቶ መገኘቱን ይፋ ይደረጋል። ከዚህም ጋር ተያይዞ በተለያዩ ሶሻል ሚዲያዎች የቻን ወይም የጉድ ናይት ቺክን ጀብዱ እጅግ በጣም ይወደስና በዚህም አጋጣሚ መነጋገሪያ ይሆናል። ይህን ተንተርሶ የቻን የዩቲዩብ ቻናል እጅግ በጣም ብዙ ተመልካቾችን ያፈራል። የቀጥታ ስርጭቶች ብዙ ተመልካቾችን ያገኛል። ገቢውም ጨመረ፣ እውቅናውም በዛው ልክ ሰፋ። ቻን ወይም ጉድ ናይት ቺክን አሁን ዩቲዩብን የማቆም ሐሳብ የለውም። እንደውም ከዚህ በበለጠ ብዙ ተመልካቾችን ለመሳብ ሰዎች ማይሞክሯቸውን ቦታዎች ሁሉ እየሄደ በቀጥታ ማስተላለፍ ጀመረ። ይህ ሐሳቡና ድርጊቱ እንዳሰበው ብዙ ተመልካቾችንና ፎሎወሮችን ሊያመጣለት አልቻለም። በዚህ ሁኔታ ቻን ይጨነቃል። በድንገትም አንድ ሐሳብ ይመጣለትና ይህንን ሐሳብ በማድረግ የተረሳ እውቅናውን ለማደስና ብዙ ፎሎወሮችን ታዋቂነቱንም ለመጨመር ያስባል። ይህም ሐሳቡ ድራማቲክ በሆነ መንገድ በላይቭ በሚያሰራጨው ቪዲዮ ራሱን በታጋቾች እንዲታገት አድርጎ ሰዎችን እንዲጨነቁ በማድረግ ቻናሉን ማሳደግ እይታውንም መጨመር ነበር። ለዚህም ድርጊቱ ሉ የተባለ ጓደኛው እንዲተባበር ጠየቀው። ሉም ፍቃደኝነቱን ገለጸለት። ስለዚህ ለዚህ ድርጊት ሁነኛ የሆነ ቦታ መረጡ። ይህም ቦታ እነሱ ከሚኖሩበት ርቃ ወደምትገኘው ካምቦዲያ ወደምትባል ሀገር ህፃናቶች ወደሚታፈኑበት ብዙ ህገወጥ ስራ ወደሚሰራበት ቪላ በምትባል ከተማ እንዲሆን ነበር። ቻንና ሉ በመነጋገር ጥቂት ዝግጅቶችን ካደረጉ በኋላ ቻን ለተመልካቾቹ ሐሳቡን ይነግራቸዋል። ተመልካቾቹም በጉጉት ይጠብቃሉ። በመቀጠል ቻንና ሉ ወደ ካምቦዲያ በማምራት የወታደር ልብስ፣ ፌክ ሽጉጥ፣ ፌክ ደም ይገዙና ለዚህ ድራማ ይዘጋጃሉ። በመቀጠልም ጉድ
ናይት ቺክን ላይቭ ይገባና ወደዛ ወደ አስፈሪው ስፍራ በላይቭ ይወስዳቸዋል። ተመልካቾቹም ያ ቦታ እጅግ አስፈሪና እጅግ አደገኛ ቦታ ስለሆነ ቦታው ምን አይነት እንደሆነና ምን እንደሚገጥመው ለመታዘብ ብዙ ሰው በላይቭ ይከታተለው ነበር። ከርቀትም አንድ ባትሪ የሚያበራ የወታደር ልብስ የለበሰ ጓደኛው ሉ ወደሱ እየቀረበ ይመጣና ያስፈራረዋል። በላይቭ ስርጭቱም ቻን እየሮጠ ድንገትም በአጋቾች ሲያዝና ሲደበድቡት ድምጽ ያሰማ ነበር። በዚህም ላይቭ ላይ የሚከታተሉት ተመልካቾቹ እጅግ በጣም ይደነግጣሉ። ብዙ ሰዎች የእሱን መነጋገሪያ ያደርጉታል። በማግስቱም የቻን ባለቤት በፌስቡክ ላይቭ ላይ ባለቤቷን ማግኘት እንዳልቻለችና ደህንነቱን እንደሚያሳስባት የብዙ ሰዎችን እርዳታ ትጠይቃለች። በዚህም ቻን እንዳሰበው የብዙ ሰዎችን ትኩረት አገኘ። መንግስትም የቻን ያለበትን ሁኔታ ማጣራትና መፈለግ ጀመሩ። የካምቦዲያን መንግስት እጅግ ተጨነቀ። ምክንያቱም ይህ ታዋቂ ዩቲዩበር እንዲህ አይነት አደጋ ከደረሰበት ወደዚች ሀገር የሚመጡ ሰዎች ቁጥራቸው እንደሚቀንስና በቱሪዝም የሚያገኙት ገቢ እንደሚያሽቆለቁል በማሰብ ቻንን የት እንደሚገኝና ማን እንዳገተው ፍለጋውን ቀጠሉ። ነገር ግን ከጥቂት ቀናት በኋላ ቻን በላይቭ ቪዲዮ ተመለሰ። ሲመለስ ግን ከአጋቾቹ በድንገት እንዳመለጣቸውና የተለያዩ ድብደባዎች፣ ቶርቾችና ጸጉሩን እንደላጩ በማመልከት ከነሱ እያመለጠ እንዳለ እየሮጠ በላይቭ ቪዲዮ አስተላለፈ። ብዙ ተመልካቾችም ወደሱ ቻናል ገብተው የቻንን ሁኔታ በድንጋጤ ይከታተሉት ጀመር። የካምቦዲያን ፖሊስ የዚህ ልጅ ደህንነት እጅግ ስላሳሰበው ብዙ ሰራዊቶችን አሰማርቶ ልጁ ያለበትን ቦታ ያፈላልግ ጀመር። ድንገት አንድ ልዩ የተባለ ተመልካቹ ግን ቻን በላይቭ በሚያስተላልፈው ቪዲዮ ላይ የተመለከታቸውን የተለያዩ አካባቢዎች ስክሪንሾት በማድረግ ጉግል ላይ የነዛን ሎኬሽን ማጣራት ጀመረ። ነገር ግን በሚደንቅ ሁኔታ እነዛን ሎኬሽኖች አገኛቸው። እነዛ ስፍራዎች እጅግ አደጋ ያለባቸው ሳይሆኑ ሰዎችን በቀላሉ የሚያገኙበት ካምቦዲያ ውስጥ የሚገኝ የባህር ዳርቻ ስፍራ ነበር። ይህንንም መረጃ ለፖሊስ ያደርሳል። ፖሊስም በዚህ መልኩ አጣርቶ ቻን ያለበትን አካባቢ ይደርሳል። የካምቦዲያ መንግስት በቁጥጥር ስር በማዋል የ2 ዓመት ጽኑ እስራትና ወደ ካምቦዲያ መቼም እግሩ እንዳይረግጥ ወስኖበታል። ይህ የተመልካች ድርቅ ያጋጠመው ዩቲዩበር በላይቭ ስትሪሙ በሰራው ድራማ ተመልካቾችን አገኛለሁ ብሎ ከሀገር መባረር የ2 ዓመት ጽኑ እስራት አጋጠመው። የኛውስ ቲክቶከር ጆን ዳኒ ምን አይነት የፍርድ ሁኔታ ይገጥመው ይሆን? እስቲ በኮመንት አሳውቁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ